ሰላም ውዶቼ፣ አሁን ደግሞ የዶሮ አትክልት በአትክልት የሚሰራ ወይም ደግሞ አርቶስት የሚባል ስሙ መጥራት እንኳን አልችለውም። ዝሮ ዝሮ ቶም መጥሑን አለኝ፣ እዚህ ጋር ጅንጅብል አለኝ፣ መሸከል በኋራት አለኝ፣ ከዝቦራ አለኝ፣ ባርቢካ ስዊት አለኝ፣ እዚህ ጋር ደግሞ ሪዝሜሪ አለኝ፣ ፍልፍል አስዋድ አለኝ። እዚህ ጋር ደግሞ ዶሮ በደንብ አጥቤ በሌሞን በኸል በቶም አጥቤ አዘጋጅቻለሁ። ከዛ በኋላ ባህራቱን እናደርግበታለን። ከዛ በኋላ ዘይቱን፣ ከዛ ደግሞ ቶም መጥሑን፣ ትንሽዬ ጨው፣ ከዛ ሜክስ እናደርገዋለን ማለት ነው ሁሉም። ከዛ በኋላ ሜክስ ካረግነው በኋላ ተላጃ ላይ ግማሽ ሰዓት አድርጉት። ለምን በኋራቱ በደንብ እንዲብላላ ማለት ነው። ተመልሼ እመጣለሁ። እዚህ ጋር ደግሞ በጣጥስ ሕልውና በጣጥስ አይዲ እና ጀዘር አድርጌበታለሁ ማለት ነው። ይኸው ትንሽ ዘይቱንና ፍልፍል አስዋድ ቶም ከዝቦራ አደረግኩበት ማለት ነው። እሺ ከዛ በኋላ እንደዚህ አድርገን ከተላጃ ካወጣ ነው በኋላ ግማሽ ሰዓት አድርጓል እንርሰዋለን። አለ አማርኛዬ ግን ይቅርታ ምንድን ነው የሚባለው? እንግዲህ ትረዳኛላችሁ። እያችሁ ከለሩ በጣም ነው የሚያምረው። ከዛ በኋላ ፍሩን እናስገባዋለን። ትንሽ በሰል ይበልና በኋላ ደግሞ ሆዳሩን ያዘጋጁት እናደርግበታለን። ዶሮውን ትንሽ ከበሰለ በኋላ ኩዳሩን ያዘጋጁት ኩዳሩን እንደዚህ አድርጌ አደርገዋለሁ። ከዛ በኋላ እከተዋለሁ ማለት ነው። ይኸው በስሎ ዶሮውን ሲያምር ከለሩ በጣም ነው የሚጣፍጠው። ቀለል ያለ ምሳ ነው። ከፈለጋችሁ በኹብዝ ከፈለጋችሁ በሩዝ ትበላላችሁና ላይክ ሼር አትርሱ።